ጤና ይስጥልኝ የዘወትር አድማጮቼ፣ ዕለተ ማክሰኞ የማለዳ ዜና ይዤላችሁ ቀርቤያለሁ። ዶናልድ ትራምፕ ኢራን የሆርሙዝን ስትራቴጂካዊ የባህር ወሽመጥ እንደገና እንድትከፍት ወይም እንድትጠፋ የመጨረሻ ጊዜ ገደብ ሰጥተዋል። የመካከለኛው ምስራቅ ጦርነት ወደ ስድስተኛው ሳምንት ሲገባ የአሜሪካ ፕሬዝዳንት ቴህራን መርከቦችን በውሃ ውስጥ ካልራቋረጡ የሲቪል መሠረተ ልማቶቿ እንደሚወድሙ አስጠንቀዋታል። ይህም 1/5 የሚሆነው የዓለም ድፍድፍና ጋዝ እንዲያልፍ ነው። ይህ አስተያየት የተሰማው እሱና እስላማዊ ሪፐብሊክ በዓለም አቀፍ አስታራቂዎች የተነገረው የ45 ቀናት የተኩስ አቁም ስምምነት ገና ዝግጁ እንዳልሆነ በመግለጻቸው ነው። ሚስተር ትራምፕ በጋዜጣዊ መግለጫቸው ላይ መላው ሀገር የኢራን በአንድ ሌሊት ሊወገድ ይችላል እና ያ ምሽት ነገ ምሽት ሊሆን ይችላል ሲሉ ረቡዕ ኤፕሪል 8 2026 የባህር ወሽመጥን እንደገና ለመክፈት የሰጡት የመጨረሻ ቀን ካልተሟላ በኢራን ውስጥ ያለው እያንዳንዱ ድልድይ ነገ ማታ 12 ሰዓት ላይ እንደሚፈርስ እቅዳለን ብለዋል። እንግዲህ ይህም ካልተሟላ በኢራን ውስጥ ያለው እያንዳንዱ ድልድይ ነገ ማታ 12 ሰዓት ላይ እንደሚፈርስ እቅዳለን ሲሉ በኢራን ውስጥ ያለው እያንዳንዱ የኃይል ማመንጫ ከስራ ውጪ እንደሚሆን፣ እንደሚቃጠል፣ እንደሚፈነዳና እንደገና ጥቅም ላይ እንደማይውል ሲሉ ሚስተር ትራምፕ እንዲህ አይነቱ እርምጃ የጦርነት ወንጀል እንደሚሆን የሚቀርቡ ክሶችን ወደ ጎን በመተው ተናግረዋል። አጃንስ ፍራንስ ፕሬስ እንደዘገበው እናንተስ ውድ አድማጮቼ ይሄ ጉዳይ ተግባራዊ ይሆናል ወይስ አይሆንም የሚለውን በአስተያየት መስጫ ሳጥን ውስጥ እንድታስቀምጡ በትህትና ጠይቃለሁ። መልካም ቀን።